ከ50 ዓመት በላይ የቆየ ትልቅ ካምፓኒ ሲሆን ጀርባ የምትመለከቷቸው ቤቶች እንግዲህ የቀለም ስራ ላይ ነው ያሉት። ቀለም ስራ እያጠናቀቅን ያለ ነው እንግዲህ በ2 ዓመት ተኩል እስከ 3 ዓመት ባለ ጊዜ ቀስ ብላችሁ መክፈል የምትችሉበት ሲሆን በ10% ቅድመ ክፍያም ደግሞ ቤትን ማግኘት ትችላላችሁ። ሰላም ጤና ይስጥልን፣ እንዴት ናችሁ? ሙሉጌታ ነኝ። ዛሬ በመሃል ቦሌ ወሎ ሰፈር ላይ አንጋፋው ጊዮን ሆምስ ሪል ስቴት እያስገነባው ስለሚገኘው ቅንጡ የመኖሪያ መንደር መረጃውን ለእናንተ ለማጋራት መተናል። ለቻናላችን አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። አብራችሁን ቆዩ። ዛሬ ጊዮን ሆምስ ሪል ስቴት በመሃል ቦሌ ወሎ ሰፈር ላይ እያስገነባቸው ስለሚገኙ ቅንጡ አፓርትመንቶች ለእናንተ መረጃውን ለማጋራት መተናል። ጊዮን ሆምስ ሪል ስቴት ብዙዎቻችሁ በጊዮን ጋዝ፣ በጊዮን በረኪና፣ ጊዮን ትራንስፖርት፣ በማኒፋክቸሪንጉ፣ በኢምፖርት ኤክስፖርት እንዲሁም በሌሎች እህት ኩባንያዎቹ ከ50 ዓመት በላይ የቆየ ትልቅ ካምፓኒ ሲሆን በስሩም ወደ 7 ትልልቅ እህት ኩባንያዎች አሉት። ብዙዎቻችሁም ቀይ ሲሊንደር እና ቢጫ ማሸጊያ ባለው ጊዮን ጋዝ በሚለው ምርቱ ብዙዎቻችሁ የምታውቁትና በብዙዎቻችሁ ቤት ውስጥም ያለ ምርት ነው ማለት ነው። አሁን ደግሞ ጊዮን ሆምስ ሪል ስቴትን ይዞላችሁ መጥቷል። 8ኛው እህት ኩባንያም ሲሆን በመሃል ቦሌ ወሎ ሰፈር ላይ 20 ካሬ ሜትር ያረፈ ቅንጡ የመኖሪያ መንደርን የጋራ መኖሪያ መንደር ኮምፓውንድ አፓርትመንት ነው እየገነባ ያለው ማለት ነው። እንግዲህ ከሎኬሽናችንም ስንነሳ በመሃል ቦሌ ወሎ ሰፈር ላይ የሚገኝ ሲሆን ከሎኬሽኑ ወደ ቦሌ ኤርፖርት፣ ወደ ሳር ቤት እንዲሁም ወደ ሌሎች አቅጣጫዎች ላይ ማክሲመም ከ5 እስከ 10 ደቂቃ ድራይ መድረስ የምትችሉበትና ኢንተርናሽናል ትምህርት ቤቶችን፣ የጤና ተቋማትን፣ ኢሚግሬሽን፣ ለቦሌ ኤርፖርት በቅርብ ርቀት ላይ ያለ ሳይት ላይ ነው ያለው ማለት ነው። እንግዲህ ዳውንታውን የሚባል ኤሪያ ላይ የሚገኝ ሲሆን እንግዲህ በመሃል ከተማ ላይ ሌላ ከተማን እየገነባ ነው የሚገኘው ማለት ነው። እንደ ኮምፓውንድ አፓርትመንት እንግዲህ 20 ካሬ ሜትር ያረፈ መንደር የሚሆን ሲሆን አጠቃላይ 20 ካሬ ሜትሩ ላይም ወደ 11 ብሎኮችን የሚገነባ ሲሆን ለየት የሚያደርገውም ደግሞ ምንድነው ከአጠቃላይ ኮምፓውንድ ላይ ከሚሰሩት ቤቶች መካከል ላይ የመኖሪያና የኮመርሻል አፓርትመንቶች ለየብቻ ነው የሚሰሩት ማለት ነው። 9 ሙሉ ለሙሉ የመኖሪያ አፓርትመንቶችና 2 ኮመርሻል ሞልና ኦፊስ ታወሮች ላይ ወደ ዋና አስፓልት ፌስ በሚያደርገው ሳይድ ላይ ተነጥለው የሚሰሩ ይሆናሉ ማለት ነው። እንግዲህ እንደ ጊዮን ሆምስ ወደ ማርኬቱም ሲመጣ ምንድነው ያደረገው ከአጠቃላይ ኮምፓውንዱ ላይ ግንባታቸው 90% ያጠናቀቃቸው ቤቶችን በራሱ ፋይናንስ ያለምንም ባንክ ዕዳና ያለምንም ኮሌክሽን 90% አድርሶና ግንባታቸውንም ፊኒሺንግ ደረጃ ላይ አድርሶ ነው ለሽያጭ የወጣው። ይህም ደግሞ ምን ያህል ፋይናንሻል አድቫንስድ እንደሆነ ያሳያል ማለት ነው። እነዚህ ቤቶቹ ላይም ደግሞ በተጨማሪ እዚው ኮምፓውንድ ላይ ግንቦት ላይ ቁፋሮ ተጀምረው በአጭር ጊዜ ግንባታቸው 70% ያደረሳቸው ቤቶችም አሉት። እነዚህ ቤቶች ላይም እንግዲህ 1 ዓመት ባልሞላ ጊዜ ፊኒሺንግ ደረጃ ላይ ሁላ ያደረሰ ሲሆን በፍጥነት እየተገነቡ ነው ያሉት። በተሻለ ኮንስትራክሽን ጥራትም ነው እየተሰሩ ያሉት ማለት ነው። በተጨማሪም ደግሞ በቅርቡ እዚው ኮምፓውንድ ላይ 4ኛ ብሎኩን ስራ የጀመረ ሲሆን እነዚህ ቤቶች ላይም በተመሳሳይ ጊዜ ረዘም ባለ ጊዜ መክፈል ለሚፈልጉ ደንበኞች አማራጮችን ይዞላችሁ መጥቷል ማለት ነው። እንግዲህ ኮምፓውንድ አፓርትመንት ነው ስንልም ደግሞ እንግዲህ ምናልባት ብዙ ላይ ማርኬቱ ላይ ካለው ሁኔታዎች አንፃር ብዙ ቦታ ላይ በመሃል ከተማ ላይ የምናገኛቸው በሲንግል አፓርትመንት ደረጃ ነው። ብዙዎቹ በሲንግል አፓርትመንት ደረጃ ላይ የሚሰሩት ቤቶች ብዙ ጊዜ ዋና አስፓልት ዳር ላይ ስለሚሰሩ ወደ ኋላ ላይ ያሉት ቤቶች እነዚህ ናቹራል ላይት፣ ናቹራል ቬንቲሌሽን እንዲሁም የፕራይቬሲ ኢሹ ያለባቸው ነው የሚሆኑት ማለት ነው። እንደ ኮምፓውንድ አፓርትመንትም ስንል በጣም ስፓሺየስ ሆነ ዲዛይን ያላቸው እና ሁሉም ቤቶች ናቹራል ላይት እና ናቹራል ቬንቲሌሽን ፍሪ አክሰስ ያላቸው ቤቶች ናቸው የሚሆኑት ማለት ነው። ከዛም በተጨማሪ እንደ ኮምፓውንድ አፓርትመንት ብለን ስንልም የሆኑ ህንፃዎች ስብስብ ብቻም አይሆንም። ብዙ አሜኒቲዎችን የያዘ ብዙ ፋሲሊቲዎችን ያሟላ መንደር ነው የሚሆነው ማለት ነው። በመሃል ከተማ ላይ እንግዲህ ሌላ ከተማ ነው ማለት ነው እየገነባን ያለ ነው። በውስጡም እንደዚህ ኦሎምፒክ ስታንዳርድ የሆነ መዋኛ ገንዳ፣ የባስኬትቦል ኮርት፣ የልጆች መጫወቻ እንዲሁም ደግሞ ቴራስ ላይም እንዲሁም ግራውንድ ላይም ኢቨንቶችን ለማዘጋጀት የሚሆኑ አዳራሾችን ሌሎችንም አሜኒቲዎችን ያካተተ የሚሆን ሲሆን እንዲሁም አንድ አፓርትመንት ማሟላት ያለባቸውን እንደ ከርሰ ምድር ውሃ፣ ስታንድ ባይ ጀነሬተር፣ የፋየር ኤግዚስት፣ ጋርቤጅ ሹተር ሌሎችንም ፋሲሊቲዎችን የያዘ መንደር ነው የሚሆነው ማለት ነው። በተጨማሪም ደግሞ ነዋሪዎች በቅርብ ሊገለገሉባቸው የሚችሉ ትልቅ ሞሎችን የያዘ መንደር ኮምፓውንድ ነው የሚሆነው ማለት ነው። በተጨማሪም ደግሞ ሳይቱ ላይ ያሉት ሁኔታዎች ምን ይመስላሉ የሚለውን ምን አይነት የካሬ አማራጮች አሉ፣ ቤቶች ያሉበት ፕሮግረስ ምን ይመስላል የሚለውን ነገር ሳይቱ ላይ ሆነን የምናይ ይሆናል። አብራችሁን ቆዩ።
እንግዲህ አሁን የምንገኘው ሳይታችን ላይ ነው ያለነው ማለት ነው። እንግዲህ እንደምትመለከቱት በጣም ሰፋ ያለ ኮምፓውንድ ነው። ከጀርባ የምትመለከቷቸው ቤቶች እንግዲህ የቀለም ስራ ላይ ነው ያሉት። ቀለም ስራ እያጠናቀቅን ያለ ነው። እንግዲህ በዚህ ዓመት መጨረሻ ነሐሴ ላይ ለማስረከብም በጥሩ ሁኔታና በጥሩ ፕሮግረስ ላይ ነው ያሉት ማለት ነው። በተጨማሪም ደግሞ ከጎን ላይም እንግዲህ በግንባታ ላይ ያሉት ቤቶችም ይታያሉ። አሁን ያለንበት ከዋናው ሜን ጌት ዋናው መግቢያ ስንገባ የምናገኘው ስፔስ ላይ ነው ማለት ነው። ይሄ ስፔስ እንግዲህ 29 ሜትር አስፋልት ነው የሚሆነው። በጣም ሰፋ ያለ ስፔስ ነው። ደብል ዌይ ሰርኩሌሽን ኤሪያ እና ተጨማሪ ፓርኪንግ ኤሪያ ስፔስ ይኖረዋል። የባስኬትቦል ኮርት ኤሪያዎች አሉት። እንዲሁም ደግሞ በዋናው አስፋልት ፌስ በሚያደርገው ሳይድ ላይ ደግሞ እንግዲህ በዛኛው ሳይድ ላይ ሞሎችን የምንገነባም ይሆናል ማለት ነው። በጣም ሰፋ ያለ ስፔስ ነው ያላቸው። እነዚህ ቤቶቻችን ላይ እንግዲህ ነሐሴ ላይ የሚረከቡ ሲሆን አሁን ላይ የኮንስትራክሽን ስራቸው አልቋል። አሁን ላይ እንግዲህ በምታዩት መልኩ የቀለም ስራቸውንም ያጠናቀቅን ሲሆን ሊፍቶቹን ገጥመን የጨረስንም ሲሆን አሁን ላይም ደግሞ እንግዲህ በሮችንም እየገጠምን ያለ ነው። በሮችን የአልሙኒየም በሮችን ገጥመን ጨርሰን ሜንጌቶችንም እየገጠምን ያለ ነው። እንግዲህ ነሐሴ ላይ ለመረከብ ዝግጁ የሆኑ ነው ያሉት ማለት ነው። እነዚህ ቤቶቻችን ላይ በባለ 2 እና ባለ 3 መኝታ ቤት በ168 እና በ201 ካሬ አማራጮች ቤትን ማግኘት ትችላላችሁ ማለት ነው። አሁን ያለንበት ደግሞ ግንቦት ላይ ቁፋሮ ተጀምሮ በአጭር ጊዜ ግንባታው 70% የደረሰው ሶስተኛ ብሎካችን ሲሆን እንደምትመለከቱት የስትራክቸር ስራውን ለመጨረስ አንድ ፍሎር ብቻ ነው የቀረን። እንግዲህ በአጭር ጊዜ 10 ወር ባልሞላ ጊዜ ውስጥ የስትራክቸር ስራው 14ኛ ላይ የደረሰ ሲሆን አሁን ላይ ደግሞ እንግዲህ የፊኒሺንግ ስራ ሁላ ጀምረናል ማለት ነው። እነዚህ ቤቶቻችን ላይም ደግሞ ከባለ 1 መኝታ ቤት 94 ካሬ ጀምሮ ባለ 2 መኝታ ቤት በ144 145 ካሬ፣ ባለ 3 መኝታ ቤት 150 ካሬ እንዲሁም ባለ 4 መኝታ ቤት ሰፋ ያለ ቤትን ለሚፈልጉ ደንበኞች በ214 እና 216 ካሬ አማራጮች አሉን ማለት ነው። ከ10% ቅድመ ክፍያም ጀምሮ ቀስ ብላችሁ በረጅም ጊዜ መክፈል የምትችሉበት አማራጭ ሲሆን እነዚህ ቤቶቻችን ላይ በ1 ዓመት ተኩል ጊዜ ሙሉ ለሙሉ ጨርሰን ለማስረከብ እየሰራን እንገኛለን ማለት ነው። ቤቶቹ ምን ይመስላሉ፣ የቤቶቹ ስፋት ምን አይነት ነው፣ አቀማመጣቸውስ ምን ይመስላል የሚለውን ነገር ውስጥ ገብተን የምናይ ይሆናል ማለት ነው። ተከተሉን። እንደምትመለከቱት ፍላት ስላብ ያለው ከፍ ያለ ስላይት ያላቸው ቤቶች ናቸው ማለት ነው። የተሻለ የሚባል ኮንስትራክሽን ጥራትን ነው ተጠቅሞ የሚሰራው። እንግዲህ ሁሉም ቤቶች አንግል ላይ ያሉ በመሆኑ በቂ የሆነ የናቹራል ላይት እና ናቹራል ቬንቲሌሽን ፉል አክሰስ ያላቸው ቤቶች ናቸው ማለት ነው። በእያንዳንዱ ብሎክ ላይ 2 ፈጣን ሊፍቶችን ያካተተና ሰፋ ያለ ደረጃ ያላቸው ቤቶች ናቸው ማለት ነው። አሁን ያለንበት 70% ከደረሱ ቤቶቻችን መካከል ላይ በአንደኛው ላይ ሲሆን እንደምትመለከቱት እንግዲህ ፊኒሺንግ ስራ ጀምረናል። በጥሩ ሁኔታ ነው ያሉት ማለት ነው። እንግዲህ 1 ዓመት ባልሞላ ጊዜ ነው በዚህ ደረጃ ላይ እየደረስ ነው። እንደ ጊዮን እንግዲህ እንዳንድ ኳሊቲ ከምንታወቅበት ነገር ውስጥ አንፃር ቤቶቻችን ያላቸው ፓርቲሽን አሰራር የቤቶቹ ዲዛይን ነው ማለት ነው። ሁሉም ቤቶቻችን የናቹራል ላይት ናቹራል ቬንቲሌሽን ፉል አክሰስ ያላቸው ቤቶች ናቸው። እንደምትመለከቱት ደግሞ ከፍ ያለ ስሌት ያላቸው ቤቶች ናቸው ነው ማለት ነው። የሚያምር ዲዛይን እና የሚያምር አቀማመጥ ያላቸው ቤቶች ናቸው። ከጎን ላይ የምትመለከቱት በቁፋሮ ላይ ያለው ደግሞ 4ኛው ብሎክ ነው ማለት ነው። እንግዲህ ያለፈው ሳምንት ቁፋሮ ጀምረን ቁፋሮን አጠናቀን አሁን የፋውንዴሽን ስራ ጀምረናል። which is እንግዲህ እንደ ጊዮን ኮንስትራክሽን ፍጥነትና በምን ያህል ጥራት እንደሚሰራ የሚያሳይ ነው። ምን ያህል ኮሚትመንትም እንዳለው የሚታይ ነው ማለት ነው። እነዚህ ቤቶቻችን ላይም በተመሳሳይ ከ3ኛው ብሎክ በተመሳሳይ ዲዛይን እና በተመሳሳይ የካሬ አማራጮች ከባለ 1 መኝታ 94 ካሬ ጀምሮ ባለ 2 መኝታ ቤት በ144 እና 145 ካሬ፣ በባለ 3 መኝታ ቤት 150 ካሬ እንዲሁም ደግሞ ባለ 4 መኝታ ቤት በ214 እና 216 ካሬ ሰፋ ያለ ቤትን ለምትፈልጉ ደንበኞች አማራጮች አሉ። እንግዲህ 4ኛው ብሎክ ላይ ቀስ ብላችሁ መክፈል ለምትፈልጉ ደንበኞች በግንባታ ፕሮግረስ ወይም ደግሞ በጊዜ ሂደት በ2 ዓመት ተኩል እስከ 3 ዓመት ባለ ጊዜ ቀስ ብላችሁ መክፈል የምትችሉበት ሲሆን በ10% ቅድመ ክፍያም ደግሞ ቤትን ማግኘት ትችላላችሁ ማለት ነው። አሁን ላይም ቀርበው ለሚመጡ ውስን ደንበኞች 4ኛው ብሎካችን ላይ ለሽያጭ ማስጀመሪያ ያወጣ ነው ትልቅ ኦፈር በመሆኑ ቀርበው ለሚመጡ ውስን ደንበኞች 4ኛው ብሎካችን ላይ ለሽያጭ ማስጀመሪያ ያወጣ ነው ትልቅ ኦፈር በመሆኑ ፈጥናችሁ በመምጣት የዚህ ታላቅ ዕድል ተጠቃሚ እንድትሆኑ እንጋብዛለን።
ቤታችሁን በትክክለኛ ጊዜና ሰዓት መረከብ ለምትፈልጉ እንዲሁም ደግሞ በፍጥነትና በጥራት የተገነቡ አፓርትመንቶችን እያያችሁ ከሆነ ጊዮኖምስ ሪል ስቴት ተቀዳሚ ምርጫችሁ ይሁን። ከታች ባሉ ስልኮች በመደወልም ቀጠሮ በማስያዝ ሳይቱን መጎብኘት፣ ዲቴል ሙሉ ዝርዝር መረጃ መውሰድን ይቻላል። ለቻናላችን አዲስ የሆናችሁ ሰዎችም ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እንዲሁም ከቤት ጋር የተያያዙ መረጃዎችን በየጊዜው እንድትከታተሉ እንጋብዛለን። እናመሰግናለን። እኔ ሙሉጌታ ነኝ። መልካም ቆይታ።